ዛሬ አምስቱን ዋና ዋና የፍርሃት ምልክቶችን አብረን ምንቃኝበት ልዩ የአማርኛ ፊልም አለ። 5 ጓደኛ ማቾች ወደ ዛጊራ ሐይቅ ለመዝናናት በሄዱበት የገጠማቸው ያልጠበቁት ነገር አለ። ይህ ያልጠበቁት ነገር ምንድነው? ያገኙት ሰውዬ ምንድነው ሚለውን ነገር አብረን እንቃኛለን። እነሱን ይህ ሰውዬ ሲያሳድዳቸው አንድ ክፍል ውስጥ ተከርችመው ተቆልፈው ቁጭ ብሎ ነበር። በመካከል ግን በመብረቅ የታጀበ ዝናብ እየዘነበ ነበር። ነገር ግን እነሱ ትንሽ ሴትል ዳውን ሆነው ወደ ውጭ ሲወጡ መሬቱ አልራሰም። ምንም አይነት ቅዝቃዜ እርጥበት የለውም። ይህ ምን ማለት እንደሆነ እስከ መጨረሻ ድረስ ከተከታተላችሁ በዝርዝር ስለምንቃኝ፣ በተጨማሪም ደግሞ ህልማችሁ የት እንደሚቀበር ስለማታውቁት የዚህን ቪዲዮ መጨረሻ ስታዩ መልሱን የምታገኙት ይሆናል። አንድ ሰው በውስጡ የፍርሃት እስረኛ መሆኑ የምናውቅባቸው 5ቱ መንገዶችን አሁን በዝርዝር ከፊልሙ ጋር እያያዝን አንድ ባንድ እናያለን። አብራችሁን ቆዩ። የመጀመሪያው ምልክት ከልክ በላይ ማቀድ፣ ግን አንድም እርምጃ አለመራመድ። ፈሪ ሰው ሁልጊዜ ፍጹም የሆነውን ጊዜ ይጠብቃል። ሁሉንም በጭንቅላቱ ያሰላል፣ ይተነትናል፣ ግን ተግባር የለም። ምክንያቱም ውድቀትን ይፈራል። እዚህ ላይ ሐሳቤን ለማንጸባረቅ ያህል አሁን ላይ ብዙ ወጣቶች ተስማርተው ያሉበትን ይህ የሶሻል ሚዲያ ኮንተንት ክሪኤሽን ማንሳት ይቻላል። ብዙዎቻችን የሆነ ስራ መስራት እንፈልጋለን በእቅድ ደረጃ እንጂ ስራ ላይ ባይሆንስ ዜሮ ነን በሚባልበት ደረጃ ነው። ያ ከምን አንፃር ነው? ውስጣችን ልንጀምር ስንል ይሄ ነገር ይበላሽ ይሁን፣ ይሄ እንደነዚህ ሊፈርስብኝ ይሁን፣ ሊበላሽብኝ ይሁን ሚለው ስጋት በውስጣችን ላይ ስላለ አንድም እርምጃ አንድም እንቅስቃሴ ለማያዝ እንፈራለን ማለት ነው። ከዚህም ጋር ተያይዞ ፊልሙ ላይ የምናየው 5ቱ ጓደኛ ማቾች ለመዝናናት ሄደው ነበረ። ድንገት ጓደኛቸው ራሱን ስተው ይወድቅና ክፍል ውስጥ ገብተው ድንገት ውስጣቸው ለአንዳንድ ባዩት ነገር በሚሆነው ነገር በሰሙት ነገር ውስጣቸው ስለተሸበረ ወደ ውጭ መውጣትን ይፈራሉ። አይነት ነገር ውጭውን ለመዳፈር የሚፈሩበት አጋጣሚ ይኖራልና ዋን ቲንግ እነሱ የመጀመሪያውን እርምጃ ከቤት እንደወጡ የሚዘንበው ዝናብ፣ ከውጭ መብረቅ የነበረው ሁሉም ነገር ውሸት እንደሆነ ተረዱት ማለት ነው። ምናልባት ከዚህ ጋር ተያይዞ አቤል ብርሃኑ የወይኗ ልጅ ያንጸባረቀውን ሐሳብ ላንሳላችሁ። አቤል ብርሃኑ የሆነ ኮንተንት ክሬት ሲያደርግ እናንተ በህይወታችሁ የሆነ ነገር መጀመር፣ ቪዲዮ መስራት፣ መጫን እየፈለጋችሁ ስትሸማቀቁ፣ ሰው ይስቅብኛል ስትሉ፣ ዓለም በሙሉ የሚያያችሁ ሲመስላችሁ፣ ባለባበሳችሁ፣ በቁመናችሁ፣ በመልካችሁ ሰዎች የሚናገሯችሁ ሲመስላችሁ፣ የሰው ትችት ስትፈሩ የዓለም ካርታ ይሄ ነው ቅርጹ። ልክ እናንተ ደግሞ ፍርሃታችሁን ታግላችሁ ቪዲዮ መጫን ስትጀምሩ፣ የፈራችሁትን ቢዝነስ ስትጀምሩ፣ ሲሳካላችሁ፣ ሲጨበጨብላችሁ፣ ሽልማት ስታገኙ የዓለም ካርታ ደግሞ እንደዚህ ይሆናል። ልክ እናንተ ደግሞ እያዘናችሁ እየተከዛችሁ አይሆንልኝም ሰዎች ይስቁብኛል ብላችሁ ቤታችሁ ስትቀሩ፣ እናንተ ያሰባችሁትን ሌሎች እየሰሩ ሲለወጡ ስታዩ፣ ይሄ እኮ የኔ ሐሳብ ነበር እያላችሁ ስታዝኑ፣ ይሄ ቢዝነስ እኮ እኔ ልጀምረው የፈለኩት ነበር ስትሉ ለማለት ነው። እናንተ ምንም ሆናችሁ ምንም የሚቀየር ነገር የለም። ነገር ግን ፍርሃታችሁ ውጭ ያለውን እውነታ እንዳታዩ ጋርዷችኋል ማለት ነው። ስለዚህ ልክ እነዚህ 5ቱ ጓደኛ ማቾች እንዳደረጉት የመጀመሪያው ስቴፕ ካለንበት ማህበረሰብ ሊሆን ይችላል፣ ካለንበት የፍርሃት ዞን የመጀመሪያው ስቴፕ ቀድሞ መውጣት ነው። ስለዚህ ከእቅድ ይልቅ ተግባርን ማስቀደም መቻል አለብን ማለት ነው። ከዚህ በቀደም በዚሁ ደሱ ሞሽንስ ላይ ስለዛ ነገር አንስተናል። እንቀጥል ወደ ሁለተኛው ሐሳብ። አሁን ደግሞ ወደ ሁለተኛው ምልክት ስናልፍ፣ ሁለተኛው ምልክት በሌሎች ሰዎች አስተያየትና ውሳኔ መዋጥ ወይንም ሎስ ኦፍ ኦቶኖሚ ይባላል ማለት ነው። አውቶኖሚ ማለት ይህ አይነት ፍርሃት ያለባቸው ሰዎች ደግሞ በብዛት የራሳቸውን ድምፅ አይሰሙም። ሁሉ ጊዜ ከሌላው ስር ወይንም ከሌላው ጋር አንድ ላይ ታጅበው ራሳቸውን ማለት በሌላች ሰው ስር ወሽቆ አይነት የሚሄዱበት አጋጣሚ አለ። እዚህም ፊልሙ ላይ በተለያየ መንገዶች ያ ነገሮች ተገልጸዋል ማለት ነው። ምናልባት እዚህ ፊልም ላይ
ነባ አንድሪስን ምናልባት ቀይ ለባሹ ቀይ ካስት ቀይ ቲሸርትና ቀይ ኮፍያ የለበሰውን ገጸ ባህሪያችንን ይህንን ማለት ነው ጥሎ ሲሄድ የምታዩበት አንግል ይኖራል። ሶ በሌሎች መምራት አልፈለገም። ሶ በራሱ ጥሎ የወጣበት አንግል አለና አንዳንድ ጊዜ ምናልባት ከፊልሙ አንጻር ከሄድን ምንም መልካም ነገር አናገኝም። ነገር ግን በፖዚቲቭ ስናየው በሌሎች ሀሳብ ከመዋጥ ይልቅ ራስን መግለጽ በጣም የተሻለ መሆኑን ይነግረናል ማለት ነው። ስለዚህ ሁሉም ፈርቶ በተቀመጡበት የግድ አንድ ሰው ጥሎ መውጣት መቻል አለበት ማለት ነው። ሶስተኛው ምልክት ደግሞ ከእውነተኛው ችግር መሸሽና የውሸት መጠለያ መፈለግ። ፈሪ ሰው ችግሩን ፊት ለፊት ከመጋፈጥ ይልቅ ጊዜያዊ ማምለጫዎችን ይፈልጋል። ይህንን ሀሳብ ሪፍሌክት አድርግላችሁ ብዙ ጊዜ ለምሳሌ አሁን ቀደም ብለን ስለ አሁን በኢትዮጵያ ደረጃ በጣም ኮንተንት ክሪኤሽን ላይ አክቲቭ ስለሆኑ ወጣቶች እያወራን ነበረ። ከዛ ጋር ተያይዞ ሀሳብን ሪፍሌክት አድርግላችሁ አሁን ወጣቶች በአሁኑ ሰዓት ኮንተንት ክሪኤሽን ላይ ናቸው። ሶ አሁን አንዳንድ ወጣቶች በተቃራኒው ደግሞ ለምሳሌ እንደ አጠቃላይ ያለንን ችግር እናንሳው። ስልክ ችግር የመጀመሪያው ሜንሽን እናደርግም ማለት የምንጠቅስበት ሁኔታ አለ። ያው ለማምለጥ የምናነሳው ሪዝን ነው ስልክ። አንዳንድ እቃዎች አልተሟሉልኝም፣ ማይክ የለም፣ ኦር ሌሎች ነገሮችን እንደ ሪዝን እናስቀምጣለን ማለት ነው። ይህ ግን ሪዝን ሊሆን አይችልም። ምክንያቱም አንድ ሰው ባለው ነገር መስራት ካልጀመረ ምንም አሾ የሚያደርገን እርግጠኛ የሚያደርገን ነገር የለም ማለት ነው። ቅድምም ብለናል፣ እቅድ ብቻ ይሆናል ማለት ነው፣ ተግባር አይኖረውም። ስለዚህ ባለን ነገር መጀመርን። አሁን ወደ ፊልሙ ስንመጣ ደግሞ እነዛ አምስቱ ጓደኛ ማቾች ስለፈሩ ውጭ ያለው ነገር የሆነ ነገር እንደሚያደርጋቸው ስለሰጉ ቅድሚያ ያ ግለሰብ ያ ሰውዬ ያ መላጣው ሰውዬ የሆነ ፍርሃትን ስላጫረባቸው ከቤት አልወጡም ነበረ፣ ፈርተው ማለት ነው፣ በፍርሃት የተነሳ። ግን ወደ ውጭ ሲወጡ የሚዘንበውም ዝናብ ሁሉም ነገር ውሸት እንደሆነ በተወሰነ መልኩ ተረድተዋል ማለት ነው። በምናባዊ አደጋዎች መሸበር አራተኛው የፍርሃት ምልክቶች ናቸው ማለት ነው። በዚህ ጊዜ የሰው ልጅ አእምሮ ያልተፈጠሩ ነገሮችን እንደተፈጠረ አድርጎ ማሳየት ይጀምራል ማለት ነው። ለምሳሌ ልክ ሰላም ሻወር ቤት ሻወር ስትወስድ በዚህ ፊልም ላይ ከኋላ የሆነ ነገር እንደነካት ትናገራለች። ነገር ግን ይህ ፍርሃት ቀድሞ ነው የተፈጠረው ያ ሰውዬ ወደ እነሱ ህይወት ከመጣ ጊዜ ጀምሮ ነው ማለት ነው። በዚሁ ልክ አንድ ነገር ሁላችንም ሪያላይዝ ማስተዋል ያለብን ፍርሃት የተባለው ነገር እኛ ከልጅነታችን ጀምሮ አብሮን ያደገ ሳይሆን በማህበረሰብ በጓደኛ እንዲሁም በተለያዩ ተጽዕኖዎች መካከል የመጣ ተጽዕኖ እንጂ ፍርሃት አብሮን የተወለደ ነገር እንዳልሆነ ላረጋግጥላችሁ ፈልጋለሁ። ምክንያቱም በዚህ ፊልም ላይ ገና ሲጀምር እነዚህ ገጸ ባህሪያት እነ ሰላም ሌሎችም እነ ነባ ልክ የመጀመሪያው ሲን አካባቢ ዛጊራ ሐይቅ ሰላማዊ እንደሆነ ለመዝናናት ነው የሄዱት። ነገር ግን ያ ግለሰብ መጥቶ ያንን ተርኒንግ ፖይንት እስኪ ነገራቸው ድረስ ምንም አይነት ሐሳብ ምንም አይነት እሳቤ አልነበራቸውም ማለት ነው። ያ ሰውዬ ባይመጣስ ምን ይሆኑ ነበር? በሰላም ተዝናንተው ይመለሱ ነበር ማለት ነው። ነገር ግን አሁን ላይ በተቃራኒው የሆነው ሰውየው አንድን ፍርሃት በውስጣቸው አጭሮ ተመለሰ ማለት ነው። በዛው ልክ እነሱ የሚያዩት እያንዳንዱ ነገር እዛው አንድ መልስ ይሰጣቸው ነበር። ምክንያቱም አእምሯቸው ቀድሞም የሆነ ጥርጣሬ ስለፈጠረ ለዛ ጥርጣሬ ደግሞ የሚያዩት ማንኛውም ነገር መልስ መስጠት ጀመረ ማለት ነው። ስለዚህ ኢሉዥን ሰው መቃዠት ይጀምራል። ይሄ ፍርሃት ውስጥ በዚህ አይነት ፍርሃት ውስጥ ይሆን ማለት ነው። ስለዚህ እንደዚህ አይነት ፍርሃት ሲኖር ነገሮችን በስርዓት በብቃት ማድረግ መስራት አንችልም ማለት ነው። እሺ አሁን ወደ ኮንተንት ክሪኤሽን ሐሳብ ደግሞ እንደ መጀመሪያው ለመለሳችሁ ኮንተንት ክሪኤሽን ላይ ለምሳሌ የሆነ ስራ እየተሰራ ድንገት የሆነ ነገር ፌል ቢያደርግ ወይ ቢጎድል ማለት ተመሳሳይ ነገር ነው አለው። ይሄ በቃ ይሄ ነገር ለኔ ስለማይሆን ነው፣ አይ በቃ እኔ በፊትም ቤት ውስጥ በቀመጥ ይሻላል ምናምን ነገር ሪዝን ማስቀመጥ እንጀምራለን ማለት ነው። ያ አእምሯችን የፈጠረው ምናባዊ ነገር ነው። ጀስት ለውድቀታችን ምክንያት አናጣ። በተለይ እዚህ ኢትዮጵያ ውስጥ
ስለዚህ ብዙ ጊዜ ለውድቀታችን ምክንያት እንደምናቀርበው ሁሉ ለመስራት ግን ምክንያቶቻችን በጣም አናሳ ናቸው። ስለዚህ ለመስራት ምክንያቶቻችን ላይ በደንብ አድርገን ብንሰራ ውጤታማ እንሆናለን ብዬ አምናለሁ። በዛሬ ቪዲዮአችን የመጨረሻ ክፍል 5ኛው ምልክት ጊዜን ማቃጠልና በጸጸት መኖር ይሰኛል። አብዛኞቻችን በሚባልበት ሁኔታ በፊት ኤክስፒሪየንስ ባደረግነው ነገር፣ በፊት በወደቅነው፣ በፊት ፌል ባደረግነው ነገር እየተጸጸትን ዛሬ ላይ በብዙ መልኩ ዛሬ የምናባክን ሰዎች አለን ማለት ነው። ስለዚህ ያም ከምን አንጻር ነው? ከፍርሃት አንጻር ነው። ምክንያቱም ያ ትላንት የወደቅንበት ትላንትና ፌል ያደረግነው ነገር ዛሬም ላይ ይከሰታል የሚል ስጋት ስላለን ማንኛውንም አይነት እርምጃ ለመውሰድ ወይንም ለማድረግ ፈቃደኞች አንሆንም ማለት ነው። ያ የተፈጠረው ከዚህ በፊት በነበረን ልምድ ከነበረን ኤክስፒሪየንስ አንጻር ነው ማለት ነው። እሺ ከፊልሙ ጋር ይህንን ሀሳብ ደግሞ አንድ አፍታ መርጅ እናድርገው። ምክንያቱም እነዚህን የወሰድናቸው ሀሳቦች ከፊልሙ ተንተርሰን ያነሳናቸው ነው። አንድን ሰውዬ ሲያቃጥል እናያለን። ምን ይላል? አንዴ ንግግሩን አንድ አፍታ አድምጠን እንመለስ። ይህንን ሁሉ ለምን እንደምነግርህ ታውቃለህ? ለምን ገደለኝ ብለህ እንዳታዝመን ነው። የገደልኩ ልትገድለኝ ስለመጣህ ነው። ያቃጠልኩ ደግሞ የኔንና የእናቴን ጊዜ ስላቃጠልክ ነው። እሺ እንዳያችሁት ነው። ስለዚህ ጊዜውን ስላቃጠለበት፣ ጊዜውን ስለፈጀበት እንዳቃጠለው ተናግሯል ማለት ነው። ስለዚህ ሰምታይምስ እኛም በእርግጥ ከፊልሙ አንጻር ይሄንን ነገር እንድታዩት አልፈልግም። ከፊልሙ አንጻር ካያችሁት ባንታ አስደርጎልኝ ያላችሁ እዚህ ዩቲዩብ ላይ። ለማንኛውም አንዳንድ ነገሮችን አላማችንን እንዳናሳካ የሚያደርጉን ነገሮች የግድ አውጥተን ማቃጠል መቻል አለብን። ምክንያቱም ሚኪ አላማው አንድን ሰው መገበር ነበረ። ነገር ግን ያንን እንዳይገበር የመጨረሻው የሚገበርበት ሰዓት ላይ አንድ ሰው አሰናክሎታል። ያንን ያሰናከለውን ሰው ነው አሁን ላይ ሲያቃጥል እሳት አመድ ሲያደርገው የሚያሳየን ማለት ነው። ስለዚህ ጊዜ ማቃጠልና ነገሮች ላይ መጸጸት ማለት ነው። ስለዚህ አሁን ጊዜውን ስላቃጠለበት መልሶ እንዳቃጠለው እንዳንስንበት አይነት ነገር ትንሽ ሜንታል ምናምን ነገር ይሄ አለ አይደል ከሰው አይደንቲቲ ኦፍ የሆነ ይሄ ስፒሪቹዋል መንፈስ አይነት ነገር ስላለበት ጀስት እንደዛ አይነት ነገር ሲያወራ እንሰማለን። ነገር ግን ወደ ህይወታችን ትራንስሌት አርገነው ስናይ ግን በጣም የሚያስተምረን የራሱ የሆነ ነገር አለ ማለት ነው። ስለዚህ ጊዜያችንን ምን ላይ ያቃጠልን ነው አሁን ላይ ዞሮ የሆነ ሰዓት ላይ ሁሉም ነገር ይደመርና ቁጭ ስንሰክን ያው ወጣቶች ነን፣ እዛም እዚህም መዝለል ያምረናል። የእውነታችን ስንሰክን ግን በጸጸት መኖር እንጀምራለን ማለት ነው። አሁን በቀጣይ ደግሞ 3 ጠቃሚ ነጥቦችን ለእናንተ የሚረዱትን እነግራችኋለሁ ማለት ነው። እነዚህን ህይወታችን ላይ ተግባራዊ ማድረግ ከቻልን እመኑ ፍርሃታችንን ማሸነፍ እንችላለን። የመጀመሪያው ነጥብ የምናባዊ ዝናብ እውነታን መፈተሽ። ምክንያቱም በብዛት አእምሯችን የሚነግረን አንድ ነገር አለ። አይሳካልህም፣ ሰዎች ይስቁብሃል፣ የለፋበት ሁሉ ይበላሻል ምናምን የሚለው አእምሯችን የሚነግረን ነገር አለ። ነገር ግን ያንን ነገር መፈተሽ መቻል አለብን። ፊልሙ ላይም እነሱ እዛው ቤት ውስጥ በተቀመጡበት ቢቀሩ የዝናቡን ሁኔታ ባይፈትሹት ዝናቡ ምናባዊ መሆኑን አይረዱትም ማለት ነው። ስለዚህ ያለንበትን ሁኔታም ነገር መፈተሽ ነው። ትራይታውት ለምንድን ነው እየፈራችሁ ያላችሁት? ለምሳሌ አሁን ጀስት ሪሌሽንሺፕ ከሆነ ጀስት ጊቭ ኢት አ ሾት፣ ወይ ንገራት ወይ ንገሪው አይነት ነገር ይውል ማለት የሆነ ነገር ይኖራችኋል። ኮንተንት ክሪኤሽን ላይ እንደዛ ሞክሩት፣ የሆነ ሪዛልት ታያላችሁ። ነገር ግን እየፈራን ቁጭ ባልን ቁጥር ግን ያው እንደተባለውም ቅድም 5ቱ ሜንሽን ያደረግናቸው ነገር ላይ እዛው እንድንኖርን እንቀጥላለን ማለት ነው። ቀጣዩ 2ኛው ነጥብ ደግሞ ታሪኩን ማሳጠርና በትናንሽ እርምጃዎች መጀመር። አንዳንድ ጊዜ ትልልቅ ግቦችን ለማሳካት ስንነሳ
ፍርሃታችን ይጨምራል። ምክንያቱም ትንንሽ ግቦችን አእምሯችን ስላለመደ ለትልቁ ግብ ፈጽሞ ዝግጁ አይሆንም። ለዚህም ነው ባላችሁ ነገር ዛሬ ላይ ጀምሩ የሚባለው። ባላችሁ እጃችሁ ላይ ባለ ነገር ስትጀምሩ ለዛ ለትልቁ ነገር አእምሯችሁን እያሰለጠናችሁት እያበቃችሁት ነው ማለት ነው። ስለዚህ የሆነ ቢዝነስ መጀመር አላማችሁ ከሆነ ስለዛ ቢዝነስ ቅድሚያ መረጃ መሰብሰብ፣ ስልክ መደወልም ሊሆን ይችላል። ስለዚህ ከተለያዩ ቦታዎች ኢንፎርሜሽኖችን መሰብሰብ የመጀመሪያ ደረጃ ይሆናል ማለት ነው። ሲቀጥል ቀስ በቀስ ነገሮችን ቢልድ እያደረግን ወደ ቢዝነስም ሆነ ወደ ምናስበው ግብ መግባቱ በጣም የተሻለ እንደሆነ ይመከራል ማለት ነው። ሶስተኛው ነጥብ ደግሞ የራስን ስክሪፕት በራስ እጅ መጻፍ ይሰኛል ማለት ነው። ስለዚህ ብዙ ጊዜ አንድ የምናበላሻቸው ነገሮች አሉ። የራሳችንን ስክሪፕት ሌላ ሰው እንዲጽፍ የምንጠብቅበት አጋጣሚ አለ። የሰዎችን አስተያየት፣ የሰዎችን ትችት በመፍራት ወደኋላ የምንቀርበት ሁኔታ ይኖራል። ስለዚህ በባለፈው ደሱ ሞሽንስ ላይ እንዳልነው የራሳችንን ፊልም ራሳችንን መጻፍ መቻል አለብን። የራሳችንን የህይወት ፊልም ራሳችንን ደርሰን ራሳችንን ጽፈን አክሽን ማለት መጀመር መቻል አለብን። የሰዎችን አስተያየት በጠበቅን የሰዎችን አስተያየት በፈረን ቁጥር የራሳችንን ነገር ማንሰራበት አጋጣሚ ይኖራል ማለት ነው። ስለዚህ ዛሬ ማድረግ ያለብንን ዛሬውኑ እንጀምር። ስለዚህ ዛሬ ያነሳናቸው እነዚህ የመጀመሪያ 5ቱ የፍርሃት ምልክቶችና በኋላ ላይ ደግሞ 3 ጠቃሚ ነጥቦች ብለን ያነሳናቸው ነገሮች እናንተ በህይወታችሁ ተግባራዊ አድርጋችሁ ስኬታማ ሆናችሁ እንደምንገናኝ እጅግ አድርጌ አምናለሁኝ። በቀጣይ በሌላ ፊልም በተለያየ ሐሳብ እስክንመለስ ድረስ this is ደሱ ሞሽንስ። ሁላችሁም እየተገባችሁ ከሌሊቱ 6 ሰዓት ያላችሁ ኮሜንት አድርጉ።